የተወደዳችሁ የፈታ ዴይሊ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ሐሙስ የሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። ኢትዮጵያና ኤርትራ ዳግም ወደ ጦርነት ሊገቡ ይችላሉ የሚሉ በተለያዩ ሚዲያዎችና ዓለም አቀፍ ተንታኞች የሚሰጡ አስተያየቶች እየተበራከቱ ነው። ሰፋ ያሉ ትንታኔዎችን በመስጠት የሚታወቀው ፎሬን ፖሊሲ በቅርቡ አንድ ጽሑፍ ያስነበበ ሲሆን በተመሳሳይ መልኩም በብሪክስ አባል ሀገራት ላይ ትኩረቱን አድርጎ መረጃዎችን የሚያሰራጨው IOL ድረገጽም ተመሳሳይ ስጋት ትንታኔውን አስቀምጧል። ጥንቅራችንም ይህንኑ በሁለት ተንታኞች የተሰጠውን ትንታኔ ተመልክቶታል። መከላከያ ሰራዊት በ3 ክልሎች ወታደራዊ ኦፕሬሽኖችን ያካሄደ መሆኑን አስታወቀ። በሰሜን ሸዋ፣ በኦሮሚያ ምስራቅ ሐረርጌና የኦሮሚያ ክልል አዋሳኝ በሆነው የሶማሌ ሽንሌ ዞን መሆኑንም አስታውቋል። በአማራ ክልል ሰሜን ሸዋ የአየር ወለድ ሬጅመንት የነበረበት ወታደራዊ ኦፕሬሽንም መሆኑ ታውቋል። በምዕራብ ሐረርጌ ዞን ቀርሳ፣ ኮምቦልቻ፣ ሜታ፣ ላንጌ፣ ሀድላ፣ ጎሮጉቱ፣ ጃርሶና ጭናክሰን ወረዳዎች በሶማሌ ክልል ሽንሌ ዞን አጋጨብሳ አካባቢዎችን ያካተተ ወታደራዊ ኦፕሬሽን ነውም ተብሏል። በጥንቅራችን ከተያዙት መረጃዎችን መካከል ነው። ጦሩ ባመጸበት ለጀነራሎቹ ተላልፏል የተባለው ውሳኔ እያነጋገረ ነው። 5 ጀነራሎችን የተመለከተው ይህ ውሳኔ ይፋ የደብዳቤ ጭምር ተያይዞበት ይፋ የሆነ ሲሆን ከባድ ውዝግብን ፈጥሯል። ጉዳዩ አነጋጋሪነቱ በቀጠለበት በይፋ ምላሽ ተሰጥቷል። ጥንቅራችን ይዞታል። ግብጽ በኢትዮጵያ ጎረቤት ጦሯን ለማስፈር በተዘጋጀችበት በቀይ ባህር ጉዳይ ከኤርትራ ጎን መቆሟን የገለጸችበት ጥብቅ ማስጠንቀቂያ ሰዳለች። መረጃውን ይዘነዋል። በኢትዮጵያ የወርቅ ዋጋ አስደንጋጭ የሆነ የዋጋ ጭማሪ አሳይቷል። አሁን ላይ 1 ግራም ወርቅ ዋጋ ወደ 29900 ብር መድረሱን የተሰማው በአንድ ዓመት ልዩነት ወርቅ 420 እጥፍ ዋጋው ኑሯል። ታዲያ ወርቅ የመወደዱን ያህል የሀገሪቱ የወርቅ ምርት መጠንም ታሪካዊ ሪከርድ የመጣበት መሆኑ ግራ አጋብቷል። ወርቅም በዚህ ደረጃ ስላናረው ምክንያት ከመረጃ የምንመለከት ይሆናል። የኮይሻ ኃይል ማመንጫ ግንባታ 70 በመቶ ላይ መድረሱ ተነገረ። ይህንን ያሉት ጠቅላይ ሚኒስትር አብይ አህመድ ናቸው። በማህበራዊ ሚዲያ ስላጋሩ ስለዚህ ፕሮጀክት የምንለዋለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በ3 ክልሎች የተካሄደ ወታደራዊ ኦፕሬሽን። መከላከያ ከሰሞኑ በምስራቅ ሐረርጌ፣ በሶማሌ ክልል እንደዚሁም በሰሜን ሸዋ ሰፊ ወታደራዊ ኦፕሬሽኖችን አካሄጃለሁ ሲል አስታወቀ። ወታደራዊ ኦፕሬሽኑ ሸኔና ጽንፈኛ ሲል በጠራቸው ኃይሎች ላይ የተካሄደ መሆኑን አስታውቆ በ3 ክልሎች ማለትም በኦሮሚያ፣ አማራና በኦሮሚያ አዋሳኝ በሆነ የሶማሌ ሽንሌ ዞን የተካሄደ ወታደራዊ ኦፕሬሽን መሆኑንም አስታውቋል። መከላከያ በዚህ ወታደራዊ ኦፕሬሽኑም በምስራቅ ሐረርጌ፣ በሶማሌ ክልል ሽንሌ ዞኖች እንዲሁም በሰሜን ሸዋ ጽንፈኛ ባላቸው ኃይሎች ላይ እርምጃ ወስጃለሁ ሲል አስታውቋል። በዚሁ መረጃውም በሰሜን ሸዋ ዞን ሚዳ ወረሞ ሬማ ንዑስ ወረዳ ላይ የአየር ወለድ ሬጅመንት ውጊያ በማድረግ በአካባቢው ሲንቀሳቀሱ የነበሩ ኃይሎችን ደምስሻለሁ ሲልም አስታውቋል። የሸኔ ኃይል በድሬዳዋ በምስራቅ ሐረርጌ ዞንና በሶማሌ ክልል ሽንሌ ዞን አዋሳኝ ቀጠናዎች ሲንቀሳቀስ ነበር ተብሏል። በዚሁ ከታጣቂዎቹ ጋር በተካሄደው ውጊያ ምስራቅ እዝ እንደዚሁም የምስራቅ ኢትዮጵያ አጎራባች ክልል የጸጥታ ኃይሎች ተሳትፈዋል ተብሏል። በምስራቅ ሐረርጌ ዞን ቀርሳ፣ ኮምቦልቻ፣ ሜታ፣ ላንጌ፣ ሀድላ፣ ጎሮጉቱ፣ ጃርሶና ጭናክሰን ወረዳዎች፣ በሶማሌ ክልል ሽንሌ ዞን አጋጨብሳ የጅቡቲ ዋና መንገድ፣ በድሬዳዋ ከተማ አስተዳደር ብዩ አዋሌ ክላስተር አያነ ጉንጉን ቁጥር 2 እንዲሁም ጀልዴሳ ቀላአድ ክላስተር በተባሉ አካባቢዎች በተደረገ አሰሳና በተወሰደ እርምጃ 15 የሸኔ አባላት ተደምስሰዋል ሲልም ይኸው የመከላከያ መረጃ አመላክቷል። በሰሜን ሸዋም ተመሳሳይ ወታደራዊ ኦፕሬሽን የተካሄደ መሆኑን አስታውቋል። ወደ ቀጣይ መረጃ አለፍን። ለ5ቱ ጀነራሎች ተላልፏል የተባለው ውሳኔ። ጦሩ ባመጸበት ለጀነራሎቹ ተላልፏል የተባለው ውሳኔ እያነጋገረ ነው። 5 ጀነራሎችን የተመለከተው ይህ ውሳኔ ይፋ የደብዳቤ ጭምር ተያይዞበት ይፋ የሆነ ሲሆን ከባድ ውዝግብን ፈጥሯል። ጉዳዩ አነጋጋሪነቱ በቀጠለበት በይፋ ምላሽ ተሰጥቷል። የትግራይ ጦር አባላት ባለፈው ሳምንት ለተከታታይ 6 ቀናት በተለያዩ አካባቢዎች መንገዶችን ዘግተው ተቃውሞ ማሰማታቸው የሚታወስ ነው። ከአዲግራት ወደ መቀለ እንዲሁም ከእንዳባጉና ወደ ሽረ እንዳስላሴ የሚወስዱ መንገዶችን ጨምሮ በተለያዩ አካባቢዎች በርካታ መንገዶች መዘጋታቸው ተዘግቧል። በሳምንቱ መጨረሻ ያመፀው ጦር ይቅርታ መጠየቁ ከተዘገበ በኋላ ውጥረቱ በረገበበት በጀነራል ታደሰ ወረደ ፊርማ ተላልፏል የተባለውና በዋነኝነት 5 ጀነራሎችን የተመለከተው ጉዳይ አነጋጋሪ ሆኗል። ይህ አነጋጋሪ ጉዳይ በዋነኛነት የትግራይ ጊዜያዊ አስተዳደር የቀድሞ ተዋጊዎችን ጥያቄዎች ለመመለስ ያስችላል ያለውን አዲስ አዋጅ ካጸደቀው አዋጅ ጋር በተያያዘ የተነሳ ነው። አዋጁ ከቀድሞ ተዋጊዎች መሰረታዊ ፍላጎቶች አቅርቦቶች፣ ከሕክምና አገልግሎት፣ ከመኖሪያ ቤት፣ ከመንግስታዊና መንግስታዊ ያልሆኑ ተቋማት አገልግሎት አሰጣጥ፣ ከትምህርትና ከስልጠና ጋር የተያያዙ ጥቅሞችንና መብቶችን ያካተተ መሆኑን የፕሬዝዳንት ጄኔራል ታደሰ ወረደ ጽህፈት ቤት አስታውቋል።
ጽህፈት ቤቱ ረቂቅ አዋጁ ከመጽደቁ በፊት በጥናትና ከተለያዩ ባለድርሻ አካላት ጋር በተደረጉ ምክክሮች ውስጥ አልፏል ብለዋል። ይህ ውሳኔ ይፋ ከሆነ በኋላ የትግራይ ክልል ከፍተኛ ወታደራዊ አመራሮች 500 እና ከዛ በላይ ካሬ ሜትር ቦታ እንዲሰጣቸው ያመለከተ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ፈርመውበታል የተባለው ደብዳቤ በስፋት ተሰራጭቷል። በደብዳቤው ላይ ጥቅምት 8 ቀን 2018 በክልሉ ጊዜያዊ አስተዳደር ካቢኔ ለጸጥታ አካላት ጥቅም እንዲሰጥ በተወሰነ መሰረት መሬት እንዲሰጣቸው የተፈቀደላቸው የጦሩ አመራሮች ዝርዝር ቀርቧል። በዚህ መሰረት ለ5 ጀነራሎች ማለትም ለሌተናል ጀነራል ፍስሐ ኪዳኑ ፍስሐ ማንጁስ፣ ለሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ፣ ለብርጋዴር ጀነራል ኃይለሥላሴ ግርማይ ወዲም በይተይ፣ ለብርጋዴር ጀነራል ምግባይ ኃይሌና ለሜጀር ጀነራል ማሾ በየነ ለእያንዳንዳቸው 500 ካሬ ሜትር መሬት እንደተወሰነላቸው የተገለጸ ሲሆን መካከለኛ አመራሮች ለሚባሉት ሌሎች ደግሞ 200 ካሬ ሜትር እንዲሁም አነስተኛ አመራሮች ለሆኑት ደግሞ 140 ካሬ ሜትር የተፈቀደላቸው መሆኑ በደብዳቤው ላይ ሰፍሯል። በዚህ ጉዳይ ላይ ምላሽ የሰጡት የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ ለ5 ጀነራሎች 500 ካሬ ሜትር መሬት ተሰጣቸው የሚባለው ከእውነት የራቀ ሐሰት ነው ሲሉ ተናግረዋል። በማህበራዊ ሚዲያዎች ላይ ከትግራይ ጊዜያዊ አስተዳደር የተጻፈ ደብዳቤ በሚል እየተዘዋወረ የሚገኘው ደብዳቤም የጊዜያዊ አስተዳደሩ እውቅና የለውም ሲሉ ምክትል ፕሬዝዳንቱ መናገራቸውን የክልሉ ዘጋቢ ላዛ ትግርኛ አመልክቷል። ይህ ደብዳቤ በጊዜያዊ አስተዳደሩ እውቅና የሌለው ሐሰተኛ መሆኑን የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ አጽንኦት መስጠታቸውን የተመለከተው። በቀጣይ ርዕሳችን የኢትዮ ኤርትራ ውጥረት ዓለም አቀፍ ትኩረትን ስቧል። ኢትዮጵያና ኤርትራ ዳግም ወደ ጦርነት ሊገቡ ይችላሉ የሚሉ በተለያዩ ሚዲያዎችና ዓለም አቀፍ ተንታኞች የሚሰጡ አስተያየቶች እየተበራከቱ ነው። ዘ ሪስክ ኦፍ ኤን ኢትዮጵያ ኤርትራን ዋር ኢዝ ግሮዊንግ በሚል ርዕስ እውቁ ፎሬን ፖሊሲ ሰፋ ያለ ትንታኔ ያስነበበ ሲሆን በተመሳሳይ መልኩም በብሪክስ አባል ሀገራት ላይ ትኩረቱን አድርጎ መረጃዎችን የሚሰጠውና ትንታኔዎችን የሚያስነብበው IOL ድረገጽም ኢትዮጵያና ኤርትራ ዳግም ወደ ጦርነት ሊገቡ ይችላሉ በማለት ሰፋ ያለ ትንታኔውን ያስነበበበት ሁኔታ ታይቷል። ኢትዮጵያስ ኤስኬሌቲንግ ቴንሽንስ ዊዝ ኤሪትሪያ በሚል ርዕስ የተነበበው ይኸው ሰፋ ያለ አተታ ሁለቱ ሀገራት ከከባድ የድንበር ጦርነትና ከበርካታ ዓመታት የፖለቲካ ኩርፊያ በኋላ ጠቅላይ ሚኒስትር አብይ አህመድ ስልጣን ሲይዙ ሰላም ያወረዱ መሆኑን በትውስታ አሳይቷል። በድረገጹ ሰፋ ያለ ትንታኔዎቻቸውን ያስነበቡት የቀድሞ የብሪክስ ቢዝነስ ካውንስል ሊቀመንበርና የብሪክስ የሚዲያ ፎረም አባል የሆኑት ዶክተር አኪባል ሱርቬ እንዲሁም ከብሪክስ ኮንሰልቲንግ ግሩፕ ደግሞ ሴሶና ማድሎኮቫና ናቸው። ተንታኞቹ የሁለቱን ሀገራት ወደ ጦርነት መግባት ጫፍ ላይ መድረስ አመላካች ናቸው ያሏቸውን ነጥቦች አንስተዋል። ከሚዲያው ምልልስ ጀምሮ ወደ ድንበር አካባቢዎች ጦር ማጓጓዝን ጭምር ያካተተ ሆኖም ይታያል ብለዋል። ሁለቱ ሀገራት ከዓመታት ጦርነትና የፖለቲካ ኩርፊያ በኋላ ጠቅላይ ሚኒስትር አብይ አህመድ ስልጣን እንደያዙ ሰላም ማውረዳቸውን ያተተው ትንታኔው በዚህም ጠቅላይ ሚኒስትር አብይ አህመድ የሰላም ኖቤል ተሸላሚ መሆናቸውን አስታውሷል። ሆኖም አሁን ባለው ሁኔታ ሁለቱ ሀገራት ወደ ሌላ አዲስ ጦርነት የሚገቡበት ጫፍ ላይ ደርሰዋል ሲልም ትንታኔው አመላክቷል። እንደ አውሮፓውያን አቆጣጠር ኤርትራን ከኢትዮጵያ ተገንጥሎ ሀገር መሆንን ተከትሎ ኢትዮጵያ ከባህር በር ውጭ ሆናለች ያለው ይኸው የIOL ትንተና አሁን ለሁለቱ ሀገራት ውጥረት መንስኤውም ኢትዮጵያ በቀይ ባህር በኩል የባህር በር መውጫን በመፈለጓ ነው ብሏል። IOL በሁለት ዓመታቱ የትግራይ ጦርነት የኤርትራ ጦር ከኢትዮጵያ ፌዴራል ጦር ጎን በመሰለፍ ተዋግቷል ያለ ሲሆን ሆኖም የፕሪቶሪያው ስምምነት ሲፈረም ኤርትራ ከዚሁ ስምምነት ውጭ እንድትሆን መደረጓ እንደ ተከዳች አድርጋ እንድትቆጥር አድርጓታል። የሁለቱ ሀገራት ዳግም ቁርሾ አንድ ብሎ የጀመረውም እዚቹ ነጥብ ላይ ነው ሲልም አስታውቋል። ነገሮች በፍጥነት ሌላ መልክ ይዘው ኤርትራ ከህወሓት ጋር ሚስጥራዊ ጥምረትን ፈጥራለች በማለት የኢትዮጵያ መንግስት ክስ እያሰማ ነው ሲሉም ተንታኞቹ በዚሁ ሰፋ ባለው ትንታኔያቸው አስታውቀዋል። ኤርትራ ከዚህ ባለፈም በአማራ ክልል የሚንቀሳቀሱ ታጣቂዎችን ሳይቀር ታግዛለች በማለት በኢትዮጵያ መንግስት በኩል ክስ እየቀረበባት ይገኛል ሲልም አክሏል። ከዚህ ባለፈም በሁለቱም ሀገራት በኩል ጦርንና የጦር መሳሪያዎችን ወደ ድንበሮቻቸው አካባቢ የማስጠጋት ሁኔታዎችም እየተስተዋሉ መሆኑን የሳተላይት ምስሎች እያመላከቱ ነው ሲልም አስታውቋል። በቀጣይ ርዕስ ግብጽ በቀይ ባህር ከኤርትራ ጎን። ግብጽ በኢትዮጵያ ጎረቤት ጦሯን ለማስፈር በተዘጋጀችበት በቀይ ባህር ጉዳይ ከኤርትራ ጎን መቆሟን የገለጸችበትን ጥብቅ ማስጠንቀቂያ ሰዳለች። የግብጽ ጦር ወደ ሶማሊያ ለመሰማራት እቅዱን እያጠናቀቀ መሆኑ በተገለጸበት በቀይ ባህር ጉዳይ ጥብቅ ማሳሰቢያ መተላለፉን አረብ ዊክሊ ዘግቧል። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቴ የቀይ ባህርን ጉዳዮች የማስተዳደር መብት በዳርቻው ላይ ለሚገኙ ሀገራት ብቻ የተወሰነ መሆኑን አጽንኦት ሰጥተው ተናግረዋል። ይህ የግብጽ ማሳሰቢያ በኢትዮጵያና በኤርትራ መካከል ውጥረት በታየበትና ወታደራዊ ግጭት ሊፈጠር ይችላል የሚል ስጋት በነገሰበት ወቅት የተላለፈ ነው። እንደ ዘገባው የሚኒስትሩ መግለጫ በዋናነት ኢትዮጵያን ኢላማ ያደረገ ሲሆን ኢትዮጵያ የታላቁን የህዳሴ ግድብ ግንባታ ማጠናቀቋን ተከትሎ የባህር በር ፍላጎቷን ለማሳካት እንቅስቃሴ በጀመረችበት ወቅት የመጣ ነው። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ይህን የተናገሩት እሁድ ዕለት በተካሄደው 5ኛው የአስዋን የሰላምና ልማት ፎረም ላይ ነው።
በውይይቱ ላይ ሶማሊያ፣ የሱዳንና የሳውዲ አረቢያ ከፍተኛ ባለስልጣናት እንዲሁም የአውሮፓ ህብረትና የዓለም ባንክ ተወካዮች ተገኝተዋል። የቀይ ባህር አስተዳደር ጉዳይ የባህር ዳርቻ ባለቤት የሆኑ ሀገራት የመጀመሪያና ብቸኛ ጉዳይ ነው ያሉት ሚኒስትሩ የቀጠናውን ደህንነት፣ መረጋጋትና የሀብት ዘላቂነት የማስጠበቅ ኃላፊነት ያለባቸው እነሱ ናቸው ሲሉ አሳስበዋል። በዚህም በአምስተኛው የአስዋን የዘላቂ ሰላምና ልማት ፎረም ጎን ለጎን በሶማሊያ አፍሪካ ህብረት ድጋፍና ማረጋጋት ተልዕኮ አውሶም ስር ወታደሮቹን ለማሰማራት በሚደረገው ዝግጅት ላይ ግብፅና ሶማሊያ መወያየታቸውም ተገልጿል። የግብፅ መንግስት ወታደሮቹን ወደ ሶማሊያ ለማሰማራት እቅዱን እያጠናቀቀ ባለበት የአገሪቱ የውጭ ጉዳይ ሚኒስትር ባድር አብድላቲ ከሶማሊያ አቻቸው አብድሰላም አብዲ አሊ ጋር መክረዋል ተብሏል። ባድር በሶማሊያና በአፍሪካ ቀንድ ዙሪያ ጸጥታና መረጋጋትን ለማጠናከር የሚደረገውን ጥረት ለመደገፍ ካይሮ ቁርጠኛ ናት ብለዋል። ግብፅ ወታደሮቿን ወደ ሶማሊያ ለማሰማራት ያቀረበችው ጥያቄ ተቀባይነት ያገኘው ከጥቂት ወራት በፊት መሆኑ ይታወሳል። የግብፅ ሚኒስትር ወታደሮቹ ከመግባታቸው በፊት ኦፕሬቲንግ ቤዝ ተለይቶ የታወቁትን የልዑካን ቡድን ሶማሊያን ከጎበኘ ከጥቂት ጊዜ በኋላ ወታደሮቹን የማሰማራቱ ሂደት በቅርቡ እንደሚጠናቀቅ ያላቸውን ተስፋ ገልጸዋል። ግብፅ በኢትዮጵያ ጎረቤት ጦሯን ለማስፈር በተዘጋጀችበት የቀይ ባህር አስተዳደር ጉዳይ የባህር ዳርቻ ባለቤት የሆኑ ሀገራት የመጀመሪያና ብቸኛ ጉዳይ ነው ስትል አሳስባለች። ይህ የግብፅ መልእክት ግድቡንና ቀይ ባህርን በተያያዘ ከኢትዮጵያ በኩል እየተነሱ ላሉ አጀንዳዎች ማሳሰቢያ እንደሆነ ነው በዘገባው የተመላከተው። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ የግድቡ መጠናቀቅን ከቀይ ባህር ጋር በማያያዝ ባስተላለፉት መልእክታቸው የቀይ ባህር ስህተት ይታረማል ሲሉ መናገራቸው የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድ ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበርና ስህተቱ ነገ ይታረማል ሲሉ በብሔራዊ ቴሌቪዥን ላይ በተላለፈ ውይይታቸው ላይ ገልጸው ነበር። ጠቅላይ ሚኒስትር አብይ የታላቁ ህዳሴ ግድብ መጠናቀቅን አስመልክቶ ከማህበራዊ ጉዳይ አማካሪያቸው ጋር ባደረጉት ውይይት ላይ እንደተናገሩት በቀይ ባህር ላይ የተፈጸመው ስህተት እንደሚታረም አመልክተዋል። ቀይ ባህር የዛሬ 30 ዓመት እኛ እጅ ነበር። ቀይ ባህር የዛሬ 30 ዓመት የትላንት ታሪክ ነው። የተፈጠረው ስህተት ትላንትና ነው፣ ነገ ይታረማል፣ ብዙ ከባድ አይደለም ሲሉ ጠቅላይ ሚኒስትሩ አጽንኦት ሰጥተዋል። ወደ ቀጣይ ርዕስ አለፍን። በኢትዮጵያ 1 ግራም የወርቅ ዋጋ ወደ 29000 ብር አሻቀበ። በዓመት ውስጥ 420 እጥፍ የጨመረው ወርቅ። በኢትዮጵያ የወርቅ ዋጋ አስደንጋጭ የሆነ የዋጋ ጭማሪ አሳይቷል። አሁን ላይ 1 ግራም ወርቅ ዋጋ ወደ 29900 ብር መድረሱን የተሰማው ካፒታል ጋዜጣ ያደረግኩት ባለው የገበያ ቅኝት የ1 ግራም ወርቅ ዋጋ በደረሰኝ ማለትም ከታክስ ጋር ሲሰላ እስከ 29900 ብር ደርሷል ሲል ዘግቧል። የ1 ግራም የወርቅ ዋጋ ብቻውን 26700 ብር የነበረ መሆኑን የተመለከተው ወርቅ በዚህ ደረጃ መጨመሩ በሀገር ውስጥ ያለውን የ1 ግራም የወርቅ ዋጋ ብቻውን 26700 ብር መሆኑን የተመለከተው ወርቅ በዚህ ደረጃ መጨመሩ በሀገር ውስጥ ያለውን የዋጋ ግሽበትና ዓለም አቀፍ የወርቅ ገበያ መለዋወጥን የሚያመለክት እንደሆነ ባለሙያዎች አስረድተዋል። ወርቅ በዚህ ደረጃ የተወደደበት የዋጋ ጭማሪ የተስተዋለው ከባለፉት ጥቂት ሳምንታት ወዲህ ሲሆን በአንዱ የወርቅ ዋጋ ላይ ከ2000 እስከ 3000 ብር ጭማሪ መደረጉን መረጃው አመልክቷል። ወርቅ በዚህ ደረጃ ቢወደድም የሀገሪቱ የወርቅ ምርት ግን በከፍተኛ ደረጃ መጨመሩ ጉዳዩን ግራ አጋቢ አድርጎታል። ከ2 ዓመት ባነሰ ጊዜ ውስጥ በኢትዮጵያ የወርቅ ዋጋ ከ4 እጥፍ በላይ ከፍ ማለቱን የኢትዮጵያ ብሔራዊ ባንክ መረጃ ያመለክታል። ታዲያ የወርቅ ዋጋ ከምርት መጨመር በተቃራኒ መሆኑ ወርቅን ያስወደዱት ሌሎች የኢኮኖሚ ጫናዎች ስለመሆናቸው ባለሙያዎች ትንታኔ ይሰጣሉ። ከባለፈው ዓመት ጋር ሲነጻጸር የወርቅ ዋጋ በከፍተኛ መጠን ጨምሯል። እንደ ብሔራዊ ባንክ መረጃ እንደ አውሮፓ አቆጣጠር በ2024 የ1 ግራም 24 ካራት ወርቅ ዋጋ 3901 ብር የነበረ ሲሆን በዓመቱ ጥቅምት 20 ቀን 2025 ላይ 20607 ብር ገብቷል። የወርቅ ዋጋ በአንድ ዓመት ውስጥ ከ420 በመቶ በላይ ጨምሮ ተገኝቷል። በተመሳሳይ ጊዜ ኢትዮጵያ የወርቅ ምርት መጠን በከፍተኛ ደረጃ መጨመሩ ተነግሯል። ፕሬዚዳንት ታዬ አጽቀሥላሴ በዓመቱ በሕዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት የጋራ መክፈቻ መርሃ ግብር ላይ ባደረጉት ንግግር እንደገለጹት የወርቅ ምርት በ2023/24 የበጀት ዓመት ከ3.9 ቶን ወደ 2024/25 ዓ.ም 38.87 ቶን ከፍ ብሏል። ይህም የወርቅ ምርት በ10 በመቶ እጥፍ ገደማ ምርቱ የጨመረ መሆኑን አመላክቷል። የወርቅ ዋጋ በዚህ ደረጃ ይቀመስ የሆነው በሌሎች የኢኮኖሚ ምክንያቶች ስለመሆኑ ዋነኛው የዋጋ ግሽበቱ ስለመሆኑ ባለሙያዎች ይናገራሉ። የብር የመግዛት አቅም መዳከም የወርቅ ዋጋ ይበልጥ ውድ እንዲሆን ያደረገ ሲሆን ብር ሲዳከም ሰዎች ሀብታቸውን ለመጠበቅ ፍላጎት እንደሚያሳዩ ወርቅ ሁልጊዜም ጥሩ ዋጋ አለው ተብሎ ስለሚታሰብ ስለዚህ ብዙ ሰዎች ወርቅን በመግዛት ሀብትን መያዝ ወደሚል አካሄድ እንደሚያመሩ ትንታኔ ተሰጥቷል። የወርቅ ገዢ መብዛት የፍላጎት መጨመር ዋጋውን በዚህ ደረጃ እንዳናረው ይገመታል። ዓለም አቀፉ ገበያም የራሱን ድርሻ በወርቅ መወደድ ላይ ያለው ሲሆን የትራንስፖርት መስተጓጎሎችና በአንዳንድ የማዕድን ቦታዎች ላይ ያለው የጸጥታ ችግርና የመሳሰሉት ችግሮችም አቅርቦትን ሊገድቡ፣ የአቅርቦት መገደብ ደግሞ የዋጋ መጨመርን የበለጠ አባባሽ መሆኑ ተነግሯል። ወርቅ በባለ ሀብትና ነጋዴዎች ላይ ካልሆነ ለአብዛኛው ሕዝብ የሚፈጥረው ተጽዕኖም ብዛም መሆኑን ባለሙያዎች መናገራቸውን ዘገባው አስነብበዋል። ሪከርድ የሰበረ የወርቅ ምርት እያለ እንኳን የወርቅ ዋጋ መጨመሩ የኢትዮጵያን ሰፋ ያሉ የኢኮኖሚ ተግዳሮቶች ያመላክታል ሲል መረጃው አክሏል። በቀጣይ ርዕሳችን
ኮይሻ ግድብ ግንባታ 70 በመቶ ደረሰ። የኮይሻ ኃይል ማመንጫ ግንባታ 70 በመቶ ላይ መድረሱ ተነገረ። ይህን ያሉት ጠቅላይ ሚኒስትር አብይ አህመድ ናቸው። ጠቅላዩ በማህበራዊ ሚዲያ ይፋዊ ገጻቸው ባሰፈሩት መልእክት ነው የግድቡ ግንባታ 70 በመቶ መድረሱን የገለጹት። ጠቅላይ ሚኒስትሩ ወደ ስልጣን በመጡበት ዓመት በ100 ቀናት የሥራ ክንውናቸው የኮይሻ ግድብን መጎብኘታቸውን አስታውሰው ከዛ መልስ ግድቡ በእጅጉ ግንባታው መፋጠኑን፣ አሁን የደረሰበት የ128 ሜትር ርዝመት ከፍተኛ እድገት መሆኑን ገልጸዋል። 1800 ሜጋዋት እንዲያመነጭ እየተገነባ ያለው የኮይሻ ግድብ በደቡብ ምዕራብ ክልል የሚገኝ ሲሆን በኦሞ ወንዝ ላይ እየተገነባ ያለው ግድብ በዓመት 6460 ጊጋዋት እንዲያመነጭ ይጠበቃል። የግድቡ አጠቃላይ ግዝፈት 201 ሜትር ሲሆን ወደ ጎን 1 ኪሎ ሜትር የሚረዝም ነው። በኢትዮጵያ ታሪክ በግዝፈታቸው ትልቅ ከሆኑ ፕሮጀክቶች መካከል የሚመደብ ነው። ጠቅላይ ግድቡን መርታ ከሀገሪቱ ኃይል ፍላጎት እድገት ጋር አስተሳስረው ገልጸውታል። ግድቡን በኢትዮጵያ ኤሌክትሪክ ኃይል ኢኢፒ የሚመራ ሲሆን ግንባታውን የሚከውነው የጣሊያኑ ካምፓኒ ሳሊኒ ወይም በአሁኑ ስሙ ዊቢልድ ግሩፕ ነው። ግድቡ 2.5 ቢሊዮን ዶላር ኢንቨስትመንት የሚጠይቅ ሲሆን ለቀጣይ ግንባታ ምዕራፉ የ950 ሚሊዮን ዶላር የፋይናንስ ድጋፍ የሚፈልግ ነው። ይህ ወጪ ከዋሽንግተን የሚገኝ ስለመሆኑ ይነገራል። ኮይሻ ሲጠናቀቅ በሀገሪቱ ከህዳሴ ግድብ ቀጥሎ ሁለተኛ ግዙፍ ግድብ ይሆናል። ውሃ የመያዝ አቅሙ 9 ቢሊዮን ኪዩቢክ ሜትር ነው። ግድቡ በተባለለት ጊዜ ይጠናቀቃል ሲሉ ጠቅላዩ ያላቸውን መተማመን በመልእክታቸው ገልጸዋል። በመጨረሻ እርሳችን ትራምፕ በቡዳፔስት ከፑቲን ጋር ሊያደርጉት የነበረውን ስብሰባ ሰረዙ። ትራምፕ ከፑቲን ጋር ሊያደርጉት የነበረውን ስብሰባ መሰረዛቸውን አስታወቁ። ትራምፕ በቡዳፔስት ከፑቲን ጋር ሊያደርጉት የነበረው ስብሰባ አሁን ላይ ትክክል አይመስልም በማለት ነው ወደፊት ግን ስብሰባውን እናደርገዋለን ሲሉ የተናገሩት። ትራምፕ ስቴት ዲፓርትመንት ኃላፊያቸው ማርክ ሩቢዮ እና ከሩሲያ ውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ጋር ያደረጉትን የስልክ ንግግር ተከትሎ ነው ከፑቲን ጋር የነበረውን ስብሰባ የሰረዙት። በስብሰባው የሚገኝ ውጤት እንደማይኖር መገመቱን ተከትሎ ነው ለሌላ ጊዜ ሲሉ ያስተላለፉት። ነጩ ቤተ መንግስት የሁለቱ መሪዎች መነጋገር የትም የሚያደርስ አይደለም ሲል ገልጿል። ውጤት ሊገኝበት የሚችል ጊዜ ሲመጣ ንግግሩ ይካሄዳል ያለው መግለጫው ፕሬዚዳንት ትራምፕ ሩሲያና ዩክሬን ሰላምን እንደሚፈልጉ ብዙዎች እየሞቱ ነው ስለማለታቸው ተገልጿል። ቀደም ብለው በወጡ ዘገባዎች ትራምፕ አስተዳደራቸው ዩክሬን በምዕራቡ ዓለም የሚቀርቡ የረጅም ርቀት ሚሳይሎችን በመጠቀም ሩሲያ ውስጥ የሚገኙ ኢላማዎችን እንድትመታ ፈቅዷል የሚሉ ዘገባዎችን ውድቅ ማድረጋቸው ተሰምቷል። ትራምፕ ሚሳይሉ ለዩክሬን ይሰጣል በሚል የወጣው የዎል ስትሪት ዘገባ ሐሰተኛ ዜና ነው ሲሉ በትሩዝ ሶሻል ገጻቸው አመልክተዋል። በተያዘ መረጃ የትራምፕ አስተዳደር አሜሪካ በሩሲያ ግዙፍ የነዳጅ ኩባንያዎች ሮዝኔፍት እና ሉኮይል ላይ ማዕቀብ መጣሏንም ተሰምቷል። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሴንት ሁለቱ ቡድኖች ፕሬዚዳንት ትራምፕ ግጭቱን ለማስቆም ጥረት እያደረጉ ባለበት ወቅት የክሬምሊንን የጦር ማሽን በገንዘብ እየደገፉ ይገኛሉ ብለዋል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ